ጤና ይስጥልኝ ፖሊስ ጣቢያ። ከመብራት ኃይል ነው የምንደውለው። እሺ ምን ልርዳችሁ? ትናንትና ከቀኑ 6 ሰዓት ላይ ሌቦች የከተማውን ትራንስፎርመር ከስር እንጨቱ ላይ ፈተው ሰረቁት። እሺ ለጥቆማው እናመሰግናለን። ሌቦቹን ምን ይዛቸውና እቃውንም እናስመልሰዋለን። እኔ እኮ የገረመኝ እቃው መሰረቁ አይደለም። ታዲያ ምር የገረመኝ እኔ የገረመኝ ህግ ባለበት ሀገር የማንም ሌባ እየተነሳ ሲሰርቅ እናንተ ይነበራችሁ። ለምን ስራችሁን በአግባቡ አትሰሩም ወይ? ካልቻላችሁ መልቀቅ ነው። ተመልከት፣ እኛ መብራት ኃይሎች ሁሌ ስራችንን በአግባቡ እንደሰራ ነው። ከኛ ትምህርት አትወስዱም? በጠራራ ፀሐይ ትራንስፎርመር ሲሰረቅ እናንተ ተኝታችሁ ነበር። አይ ተኝተናል ነበር እና እየቃምን ነበር። ጭራሽ ቀልድ ጀመርክ? ቀልዱንማ አንተ ነው የጀመርከው። ሲጀመር ትራንስፎርመር ሲሰርቁ እያየናቸው ነበር እንዴ። ታዲያ ለምን አላሰርካችሁም? ምን ብዬ ነው ማስራችሁ? ሌባ ብለህ ነው። አንድን ሰው ሌባ ብለህ ለማሰር የሚጠቅም ዕቃ መስረቅ አለበት። ታዲያ ትራንስፎርመሩ አይጠቅምም? ምን ይጠቅማል? እሱ ከሌለ እኮ መብራት የለም። እሱ እያለ መብራት የለም። አረ ነው። እንካ ሰላምታ። በምንታ? በአራት። ምን አለ በአራት? ካሁን በኋላ አታይም መብራት። አረ እንደዛ ነው። እንካ ሰላምታ። በምንታ? ባላሉ። ምን አለ ባላሉ? ሌቦቹ ይችላሉ። ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው? ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው? እንባ ነው እንባ አለባችሁ የተማሪ። እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነ ማስወጣ ከእሳት ውስጥ ነው። ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተና አለው። ኤግዚት ኤግዛም ግን ግፍ አይደለም የምትሰሩት ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወቱብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስታል፣ መቅደስ ነው። ሰውዬ ቀሉን ተሆናኑና አስወጡን። ይቅርታ መውጫ ፈተናውን ወድቃችኋል። አረ ተቃዳ። ጤና ይስጥልኝ መብራት ኃይል። እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሌ ይጠፋል። ምን ሆኖ ነው? ፔሪድ ላይ ሆኖ ነው። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። ኧረ እኛ ሰፈር እኮ ባለፈው ሳምንት መብራት የጠፋብን። አዎ እኛም ባለፈው ሳምንት ጉቦ ይበላን። ሄሎ መብራት ኃይል። አቤት። ሁሌ ቅዳሜና እሑድ ላይ መብራት የምታጠፉት ነገር ምን ይባላል? ዘ ዊኬንድ። ሄሎ መብራት ኃይል። አቤት። ሁሌ መብራቱን እየጠፋችሁ ስራዬን ስለምታቀሉልኝ አመሰግናለሁ። ምንድነው ስራ? ማጅራም መቺ። ሄሎ መብራት ኃይል። አቤት። ፈጣሪያችሁን ትወዱታላችሁ? አዎ። ፈጣሪያችሁን ትፈራላችሁ? አዎ። መብራቱን ልቀቁልን። ምን አገናኘው? ሄሎ መብራት ኃይል። አቤት። መብራቱን ለምን እንዳጠፋችሁት ምክንያቱም ብቻ ንገሩኝ። ምክንያቱም ብቻ። ምክንያቱ ትራንስፎርመሩ ስለተቃጠለብን። ታዲያ መፍትሄው ምንድነው? ይቅርታ ምክንያቱም ብቻ ነው የጠየቀኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አቃጥላችሁ ልደፍር ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኞች ተረጋግተን ስናወራን መፍትሄ ላይ ምን ደርስ እንዴ? ትናንት የ50 ብር ካርድ ሞላው። እሺ። ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ። ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ። ከዛ መጨረሻ ላይ ዋለ 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ። ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልዎት ደመኛ ዝጋፍህን ባልሰራልህ። እሺ እስካሁን ያወራውን ድምፅን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስባረር። አምባለጌ። ይኸውልዎት ደመኛችን እኔ እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረ ጎዳና ለጎዳና ስትንከራተት ይገባል። ኧረ ደመኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ። ውይ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ደግሞ ምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትሽ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ። ምን ነው አፎትን ከፈቱ ደመኛችን። ስሞትም አልበል። ቤቲ አንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ፣ ጋናም ግቢ። እኔማ ጋናም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ጤና ይስጥልኝ ውሃ ልማት ነው ምን ልርዳው? ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው። ዛሬ ግን ገና በጧት 1 ሰዓት ላይ ሄደች። አዎ ዛሬ በጧት ነው ስራ የገባ ነው። ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሳምንት ሞላው። የት አካባቢ ነው የእናንተ ሰፈር? ቀበሌ 03 ጋር። ይሄ ከወንዙ አጠገብ ያለው ሰፈር? አዎ። ሄሎ ውሃ ልማት። አቤት። ምንድነው? ቧንቧውን ስከፍተው ውሃው ነጭ ነው፣ በዛ ላይ ደግሞ አረፋ። እሺ አሁን ምን ትለዋለህ? ሚልክ ሼክ። ሄሎ ውሃ ልማት። አቤት። ኧረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ እንለቀዋለን። እሺ አሁን ገላይን ከታጠብኩ 2 ወር ነኝ። ምን ትለኛለህ? ግማታም። ጤና ይስጥልኝ ፖሊስ ጣቢያ ነው ምን ልርዳው? ሚስቴ ላይ ክስ ለመመስረት ፈልጌ ነበር። ለምንድን ነው ሚስት የምከሳት? ሃይ ካላት ወንድ ጋር በሙሉ ትተኛለች። ሃይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት እቺ ባለጌ። እንዲያቺ። ሄሎ ሃይ። ጤና ይስጥልኝ ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አረገሽ? አሁን የተወለዱ ልጃችንን ስሙን ጣሰው ሊለው ነው። እስቲ ስልኩን ስጪው። እንካ። ሄሎ። አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ፣ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ መኪና ፍሬን እምቢ አለ። ምን አይነት መኪና ነው? ሲኖትራክ። ወይኔ ህዝቡን ፈጀው። አረ እንዴ ላቁመው እምቢ አለኝ። እሺ አካባቢ ላይ ምን ይታያል? ትምህርት ሚኒስቴር። በልግባልኛ። እሺ እየጠየከኝ ያለው ሀገሬ እንድሸጥ ነው? አታካብደው። የሀገሪቷ ሚኒስቴር ያዞን ሰነድ ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ። እኔ ሀገሬ እንድሸጥ? አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን $1 ሚሊዮን ስንሸጣት ከመሰለ
ትክክል ነህ። አምጣው። አዎ ጤና ይስጥልኝ ፖሊስ ጣቢያ። ጤና ይስጥልኝ። የሆነች ሌባ ቤቴ ገባች። ምን አይነት ሌባ ነች? 8 ቁጥር ወገብ ያላት የምታምር ቆንጂዬ ሌባ ነች። ካለ ለምን አታናግራት? እሺ ሰላም ቆንጆ፣ ተማሪ ነኝ ሰራተኛ? ነፍሰ ገዳይ። ሄሎ ፖሊስ። አቤት። እኔ ትራፊክ ነኝ። አንዱ ሹፌር እዚህ መንጃ ፈቃድ ድሮለ 200 ብር አውጥቶ ጉቦ ሊሰጠኝ። ይሄ ባለጌ ወራዳ ሲስቅ ውስጥ እንካ አንተ። ሄሎ ጨምርለት። ሄሎ ፖሊስ። አቤት። ትምህርት ቢሮ እየተቃጠለ ነው። በእውነት እየተቃጠለ ነው። ታዲያ ሰውየው ተረፈ እንዴ? አዎ ሰውየው ተርፏል። ሄሎ ፖሊስ። አቤት። ጎረቤቴ ላይ ክስ ለማመስረት ፈልጌ ነበር። ለምን? ድሃ ብሎ ሰደበኝ። መኪና አለ? የለኝም። ቤትስ አለ? የለኝም። እከካም ድሃ። ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። አያበሻውን እስቲ አሁን ምን አረግሽው? ከስራ ስመለስ ለመመሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለመሳሰሪ ጠበቅሽው እንዴ? ራሱ ሰርቶ አይበላም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችም ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለባችሁ። ሴት ከወንድ ደማ በልጠ፣ ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባሌ ስጪው። ሄሎ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ። ክቡር ዳኛ አሁኑኑ ከዚህ ሰውዬ ጋር እንድታፋቱ ነው የምፈልገው። ለምንድን ነው መፋታት የፈለግሽው? ይሄ ውስጥ እንዴት አስቀያሚ እንደሆነ። አስቀያሚ ምናምን ትያለሽ እንዴ? ቪኒሲዮስ ጁኒየርን የመሰልሽ ልጅ። ሌላው ደግሞ ሴት ይወዳል። ያምሻል እንዴ? ማሴት ይጠላል። ክቡር ዳኛ እርሶ ሴት አይወዱም? ወዳለሁ። ደግሞ ክቡር ዳኛ ቡና ፊልኝ ይለኝና ደክሞኛል ካልኩት ጩቤ አምጥቶ አለበለዚያ ወስናለሁ ይለኛል። ክቡር ዳኛ ትናንትና ደግሞ ደበደበኝ። ለምንድን ነው የደበደብካት? ክቡር ዳኛ ከስራ ደክሞኝ ስመጣ ምሳ አልሰራችም። ለምን አልሰራሽም ስላት፣ እንደውም ዛሬ አንተ ነህ ሰርተህ የምታበላኝ። ሴቶች ብቻ ምን ዕዳ አለባቸው አላለችኝም? አዋ ምን ዕዳ አለብን እናንተ ወንዶች? እና ምሳ ብትሰሩስ ቡና ብታፈሉስ? አይ በላት በቃ። መናገር የምፈልገው ነገር አለ። አዎ ምንድነው? እኔ እዚህ ደረጃ እንድደርስ የረዳኝ ፈጣሪን በጣም አመሰግናለሁ። አንድ ሰው ከለፋ ከጣረ እዚህ ደረጃ መድረሱ አይቀርም። ጓደኞቼም ከጎኔ የነበሩ ቤተሰቦቼም በጣም ላመሰግናችሁ ፈልጋለሁ። ሰውዬ ሚስትህን በቆንጨራ ገለ ፖሊስና ህብረተሰብ ላይ ቀርበህ እኮ ነው። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ኦልራይት ዛሬ የምንማረው ስለ ቨርብስ ነው። አንተ ድንጋይ ናውጣ። እኔና አንተን እኮ ነው እያያለሁ። ኧረ ራስህን ነው እያያለሁ። አንተ ናውጣ እኮ ነው የምልህ። አንተን እኮ ነው እያያለሁ። እኔን አይደለም እባክህ። አንተኛውን ነው። እኔ ነው እሱ ነው። እባክህ ራስህን ነው። አንተን እኮ ነው እያያለሁ። አትወጣም። መጥቼ በዚህ አናትን ሰፈር ስል ትወጣለህ። እንዴት ቲቸር? እኔን ነው እንዴ? እና ማንን ነው? እዛ ታች ነበር ነው እያየ ነበሩ። ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው። ከኔ እጅ ማንም ነው ማያስጥልህ። ክቡር ዳኛ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀብ ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው ፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይርግባ